ሰላም ሰላም እንዴት ናችሁ? ወደ ተመልካቾቻችን እንዴት ነበረ? ሳምንቱ ጥሩ ነበረ። ይህ በአፍሪ ኸርባል አማካኝነት የሚቀርብላችሁ አፍሪ ሾው ውበቱን በቤቱ የተሰኘው ፕሮግራማችን እነሆ ጀምሯል። ስለዚህ ዛሬ ደግሞ ይዤላችሁ የመጣሁት እምቢ አላረጅም ብዬ እንቁላልን በመጠቀም የምሰራው የቤት ውስጥ ትሪትመንት ወይም ደግሞ ፊታችንን የምንንከባከብበት ዘዴ ነው። እስኪ እንዳትሄዱ አብራችሁ ቆዩ። እንግዲህ ዛሬ ለፊታችን ትሪትመንት የሚያስፈልገን አንድና አንድ ነገር እንቁላል ብቻ ነው። እንቁላላችንን ለሁለት እንከፍለውና ለይተን አስኳሉንና ነጩን ፓርት ማለት ነው ለይተን አውጥተን እናዘጋጃለን። ከዛ በተጨማሪ ደግሞ ለመቀባት እንዲያመቸን ምክንያቱም ፈሳሽ ነገር ብቻ ስለሆነ በእጄ እንትን አይልልኝም። ብሩሽ ማንኛውም አይነት ብሩሽ መጠቀም ትችላላችሁ። ከዛ በተጨማሪ ጎድጓዳ ሳህን ሁለት ለመለያ እንዲመቻችሁ ታዘጋጃላችሁ። የትም እንዳትሄዱ እነዚህን አዘጋጁና አብረን እንቀባለን ማለት ነው። አብረን እንሰራለን። ዛሬ እንግዲህ የሚያስፈልገን አንድ እንቁላል ይበቃናል። አንድ እንቁላል ብቻ አዘጋጅተን የምንጠቀማቸው ነው። በነገራችን ላይ በድሮ ወይም ደግሞ አሁን ላይ ራሱ ቻይኖች፣ ኮሪያዎች አይታችሁ ከሆነ ፊልም ላይ ሊሆን ይችላል ወይም ደግሞ በአካል በመገኘት የነሱን ባህል አይታችሁ ከሆነ በጣም ብዙ ጊዜ የእንቁላል ትሪትመንትን ይጠቀማሉ ለፊታቸው ማለት ነው። እና ትልቁ ነው ራሱ እድሜያቸው ይሄን ያህል ነው ብለው እንዳይገመት የሚያደርጋቸው ምንድነው ፊታቸው የመጨማደድ ባህሪ ስለሚቀንስ ነው። እና እንቁላል አንዱና ዋናው ባህሪ የማርጀት ወይም ደግሞ የፊታችን ቆዳ የመሸብሸቡን ይቀንስልናል ማለት ነው። ስለዚህ እኔ አላረጅም ብያለሁ። እናንተ ማርጀት ካስፈልጋችሁ ይህን ትሪትመንት አብረን ሆነን እንሰራለን። አብራችሁን ቆዩ። አንድ እንቁላል እንጠቀማለን። እንዳልኳችሁ የምፈልገው ነጩን ፓርት ብቻ ስለሆነ ነጩን ብቻ አደርጋለሁ። የሚለይላችሁ ከሆነ እንዲለይ ማድረግ ነው። የማይለይላችሁ ከሆነ ደግሞ ከገባ በኋላ ማስወጣት እንችላለን። ያው እንደዚህ ነጩን ብቻ ከለየው በኋላ ይሄንን እዚህ አስቀምጠዋለሁ። ለጊዜው የምፈልገው ነጩን ብቻ ስለሆነ ማለት ነው። እንደምታዩት ነጩን ብቻ ለይቼ አውጥቼዋለሁ ማለት ነው። ትንሽ ለመምታት ልሞክር። እንቁላል በውስጡ ኮሌስትሮል ይይዛል። ይሄ ደግሞ ምንድነው ለፊታችን እርጥበትን እንዲሰጥ ያደርጋል ማለት ነው። እርጥበትን ሲሰጥልን ደግሞ ለፊታችን የመኮማተርም ወይም ደግሞ የመጨማደድ ባህሪውን ይቀንሳል። በተለይ ደግሞ ደረቅ የፊት ቆዳ ያለም ማለት ነው። ስለዚህ ይሄ ቶሎ ፊታችን ወይም ደግሞ ቆዳችን እንዳይሸበሸብ ከሚያደርጉ ነገሮች ውስጥ አንዱ ነው። በመቀጠል ደግሞ በውስጡ አንቲባክቴሪያል ይይዛል። አንቲባክቴሪያ አለው ማለት ምን ማለት ነው? ፊታችን ላይ የሚፈጠሩ ብጉሮችን በተለያየ መልኩ አሁን ብጉር ፊታችን ላይ ሊፈጠር ይችላል። ስለዚህ እነሱ ብጉሮች እንዳይፈጠሩ ቀድሞ ይከላከልልናል ማለት ነው። ሌላው ዋነኛው ደግሞ ምንድነው? በውስጡ ያለው ቪታሚን ኤ ይይዛል። በቪታሚን ኤ ደግሞ ምን እንዲሆን ይጠቅማል? አይናችን ላይ የሚፈጠሩ እብጠቶች ወይም ደግሞ አይባግ የምንላቸውን ነገሮች እንዲከላከልልን ያደርግልናል ማለት ነው። ስለዚህ እንቁላል በጣም ዋነኛና ጥሩ የሆነ ጠቀሜታ ለፊታችን ቆዳ ይሰጣል ማለት ነው። እንደዚህ አድርገን አስኳሉንና ነጩን ፓርት ላይ ካስቀመጥን በኋላ ነጩን ነው እንግዲህ የምንጠቀመው። ፊታችን ከዛሬ እንደምናደርገው ምንም ሜካፕ እንዳልተቀባን ቼክ እናደርጋለን። ታጥበን ወይም ደግሞ ጠርገን እንትን ማለት እንችላለን።
በደንብ አድርጌ ጠርጋለሁ። እሺ ከጠረኩ በኋላ ፊታችንን አሁን ለመቀባት ዝግጁ አድርጌዋለሁ ማለት ነው። ስለዚህ እኔ የምጠቀመው ሶፍት ያስፈልገናል ፊታችን ላይ አድርገን ከዛ መጀመሪያ ሶፍት እንትን እንላለን ማለት ነው። መጀመሪያ ባዶውን እንቀባለን። እንደምታዩት ብሩሽ መጠቀም እንችላለን። መጀመሪያ በመጠቀማችን ምንድነው ሶፍቱን አጣብቆ እንዲይዝልን ያደርጋል። ከዛ በተጨማሪ ደግሞ ሶፍቱን አድርገን ስናደርገው በደንብ ይይዛል ማለት ነው። እንደዚህ ካረግን በኋላ ያው 4 ማዕዘን ሶፍት እናዘጋጅና በፊታችን ልክ ቅርጹን አስይዘን እንቆርጣለን። እንደዚህ አድርገን ካስተካከልን በኋላ እላዩ ላይ እንደግመዋለን ማለት ነው። በተለይ ላይ ባጋችን አሪፍ ስለሆነ አይናችን ስር እንባለን እንቀባለን ማለት ነው። ማይመቻችሁ ከሆነ እየቆራረጣችሁ መቀጠል ትችላላችሁ። ስለዚህ ችግር የለውም። መስታወት ያያችሁ እየቆራረጣችሁ እንደሚሆንላችሁ አድርጋችሁ እንትላላችሁ። ምንድነው ይሄ ጥቅሙ? ፊታችን ላይ ያሉ የሞቱ ቆዳዎችን እና ደግሞ በተጨማሪ ፀጉሮች ካሉ አላስፈላጊ ፀጉሮች ማለት ነው ፊታችን ላይ የሚበቅሉትን ይሄ በሚደርቅበት ሰዓት እና በምናነሳበት ሰዓት ብድግ አድርጎልን ያነሳልናል ማለት ነው። እና ለሱ አሪፍ ነው። ለዛ ነው ሶፍት የምንጠቀመው። ያያችሁ መስራት በደንብ አድርጋችሁ መቀባት ትችላላችሁ። እንደዚህ ገጻችን መካከል በተለይ ነጭ የሚሆንብን በደንብ አሪፍ ነው ማለት ነው። ስለዚህ እንደዚህ ተቀብተን ከ5 እስከ 10 ደቂቃ ድረስ ድርቅ እስኪልልን ድረስ ጠብቀን አብረን የምናነሳ ይሆናል። አብራችሁን ቆዩ። ስለዚህ አሁን እንደዚህ አድርጌ በደንብ አድርጌ ተቀብቻለሁ። ስለዚህ እስኪደርቅ ድረስ ጠብቀዋለሁ ማለት ነው። ስለዚህ አብራችሁን የትም እንዳትሄዱ በደንብ አድርጋችሁ ከደረቀ በኋላ አብረን እናነሳዋለን ማለት ነው።
እሺ እንግዲህ ፊቴን ታጥቤ መጥቻለሁ። እኔ ፊቴ ላይ የሚገርም ለውጥ እያየሁኝ ነው። እናንተስ ምን አገኛችሁበት? አሁን በፊት ከሰራናቸውን ቪዲዮዎች ምን ተማራችሁ? ድጋሚ ይሄ ቪዲዮ ይጠቅማችኋል ለምትሏቸው ቤተሰብ፣ ጓደኛ ወይም ደግሞ ጥሩ ነው ብላችሁ ለምታስቡት ሰው እንዳለ ሼር በማድረግ ማጋራት ትችላላችሁ። ከዛም በተጨማሪ ደግሞ ለፕሮግራማችን አዲስ የሆናችሁ ሰብስክራይብ በማድረግ ለዩቲዩብ ቻናላችን ቤተሰብ መሆን ትችላላችሁ። እስካሁን ጊዜያችሁን ሰጣችሁ ቤት ቁጭ ብላችሁ ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ፕሮግራም እስክንገናኝ ድረስ ሰላም ቆዩ።